እንባ ውድ ናት እኮ ዝም ብሎ ይመጣል እንባ። ይሄ እንባ ግን በምን ወጣች ወረደች? በምን ወረደ ነገር? የሆነ ክለብ ተሸነፈ እንባ አላህ የሆነች አላህ ይዘንልን። አንተ እንባህ ሊወጣ የሚችል የሚገባው የሱን ታላቅነት አስታውሰ ነው። የአላህን አዘማ አስታውሰ ነው። የቅያማ ሁኔታውን አስታውሰ ነው። ነገ በወንጀሌ አልረሕማን ዘንድ ስቀር ምንድን ነው የሚውጠኝ ብለህ አስታውሰ የሚያለቅስ ሰው የአላህ ያን ቀን አላህ እርሱ ጥላ ስር ይመድበዋል። ያን ቀን እንባ ማልቀስ፣ ለአላህ ብለህ ማልቀስ፣ ቁርአን ስትቀራ ማልቀስ፣ ስለ እሱ ታላቅነት ስለ ጀሃነም ስትሰማ ማልቀስ። የአላህ ደጋግ ባሮች ነበሩ። መግቢያ ላይ እንዳወራ ነው ነብዩ ስለ ጀነት ስለ ጀሃነም እኔ ማውቀውን ብታውቁ ኖሮ ጥቂት ስቃችሁ ብዙ ባለቀሳችሁ ሲባል የነብዩ ሰሃቦች ጠቅላላ ቁጭ ብለው አንገታቸውን ራሳቸውን አዘግዝቀው ሲያለቅሱ ነበረ። ማልቀስ ጀሃነምን ጀነትን አስታውሰ ያ ረቢ አንቀን ከጀነት ካደልካቸው አድርገኝ ብለህ አልቅስ። ተደብቀ አልቅስ። ወንጀላችን ብዙ ነው እናልቅስ እንጂ በሆነ ባለነው ባረባው በረባው ነገር ብቻ ሳይሆን አንተ ቁም ነገር አንተን ለስኬት በሚያበቃህ መልኩ። ስለዚህ ያ ቀን የሚድኑት ያን ቀን ነጃ የሚወጡት ለአብነት እነዚህ በሐዲስ ተጠቀሱ እንጂ ብዙ አይነት ስራ ያላቸው ሰዎች ይድናሉ። ኸይር ስራ እንዳንንቅ፣ ኸይር ነገር ላይ ሁሌ እንቀመጥ፣ መልካም ነገር ላይ ሁሌ እንቀመጥ። አላህ እኔ በተናገርኩት እናንተ ባዳመጣችሁ ተጠቃሚዎች አላህ አድርገን። አላህ ስብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰብስበን መጨረሻችንን አላህ ያሳምርልን። መጨረሻችን ያማረ አላህ አድርግልን። ከዛች ቀን ጭንቀት አላህ ነጃ ይበለን። የመስጊድ ወዳጆች አላህ ያድርገን። ወጣቶች ወጣትነታችሁን በአግባቡ የምትጠቀሙ አላህ ያድርጋችሁ። ሐራም ነገር ሲመጣ እኔ አላህ ነፈራለሁ የምንል ጀግኖች አላህ ያድርገን። ሰደቃ ስንሰጥ እንደው ለሱ ብለን የምንሰጥ አላህ ያድርገን። እሱን አስበን አስታውሰን የምናለቅስ አላህ ያድርገን። አላህ ስብሓነሁ ወተዓላ መራው በቤተሰቦቻችን በየትኛውም ጉዳይ ላይ ፍትሃዮች አላህ ያድርገን። ፍትሃዮች አላህ ያድርገን። ስንዋደድም ለሱ ብለን የምንዋደድ አላህ ያድርገን። ዱንያ አኺራችን ያማረ አላህ ያድርግልን። አክሱም ያሉት ወንድሞቻችን ሰላም አላህ ያድርጋቸው፣ የበላይ አላህ ያድርጋቸው። ያማረውን መስጂድ አላህ ይወፍቃቸው፣ አምባገነኖችን ከነሱ አላህ ያርቃቸው። አላህ ሱብሓነሁ ወተዓላ ፊሊስጢን ያሉት ወንድሞቻችን አላህ ይመግባቸው። ተርቦ አላህ ያብላቸው። ሰላም አጥተዋል፣ ሰላም አላህ ይስጣቸው፣ የበላይ አላህ ያድርጋቸው። ቤተል መቅዲስን በእነሱ እጅ አላህ ያስገባው። አላህ ሱብሓነሁ ወተዓላ ከመካከላችን ያላገባውን ወጣት ያ ረብ ጥሩ ትዳር አላህ ይለግሰው። ጥሩ ትዳር አላህ ይለግሰው። እህቶቻችን ሷሊ ባል አላህ ይለግሳቸው። ወንድሞቻችን ሷሊ ሚስት አላህ ይለግሳቸው።